እሺ ሰላም ሰላም እንዴት ናችሁ? ዛሬ የማሳያችሁ በባይናንስ ላይ የመጀመሪያ አካውንታችሁን ከከፈታችሁ በኋላ እዚህ ጋር እንደምታዩት ቬሪፋይ ታረጉና ትጨርሳላችሁ። ፒቱፒ ስንገባ ባይ እና ሴል የሚል አለ። እዚህ ጋር ባየር ናቸው ማለት እዚህ ጋር ባየር ብሎ የተቀመጠው ልክኛ መግዛት ስንፈልግ ከነዚህ ነው የምንገዛው። እዚህ ጋር ካሉት አሁን 156 ከ90 በሲቢ ይሸጣል። ሊሚቱ ግን ከ38 ጀምሮ ነው። ስለዚህ እኔ አሁን ምንም የለኝም። ከዚህ ጋር አሁን ልግዛ ብል ሊሚቱ ከ38 ጀምሮ ነው። አይሆንም ለኔ በእርግጥ ወደታች ስትወርዱ 500 ብር ጀምሮ ምናምን አለ በየአቅማችሁ፣ ግን እየጨመረ ነው የሚሄደው። ግን ለምሳሌ ላሳያችሁና እዚህ ጋር በዩኤስዲቲ እዚህ ጋር $10 ልግዛ በምልበት ሰዓት $10 1576 ብር ነው ይላል። ይሄ ሰውዬ ግን $10 አይሸጥልኝም። ግን እንደዚህ አሁን $10 1576 ብር ነው። ገዛን ልበል ለምሳሌ ገዛን። አሁን ይሄን ዶላር ከገዛን በኋላ ዛሬ 156 ከ90 ከነበረ ይሄን የገዛ ነው ሲጨምር ቆይተን መሸጥ እንችላለን። ወይ ደግሞ ይሄኛውን $10ን ትሬድ አድርገን አሳድገን በፊውቸርም ቢሆን ስፖት ይዘንበት አሳድገን ከዛ ሴለር ላይ ልንሸጥ እንችላለን። አሁን ባየሩን ሳሳያችሁ 156 ከ90 ጀምሮ ነው ያለው። ሴለር ላይ ግን ሲገዙ በትናንሽ ብር ነው የሚገዙት። አሁን 156 ከ40 ነው። ስለዚህ እዛ ጋር የገዛነውን ገንዘብ እናጧለን ማለት ነው። ማለት ብዙም አናገኝም፣ በትንሽዬ ብር ነው የሚሸጠው። ስለዚህ ያን ለማድረግ ምን ማድረግ አለብን? ግዴታ ወይ ፊውቸር ትሬድ ማድረግ አለብን። ከተለያዩ ኤር ድሮፖች ያገኘናቸውን ለመሸጥ በምንፈልግ ጊዜ እንደዚህ ልንሸጥ እንችላለን። ግን አሁን እናንተ ገንዘቡን እርን እንድታረጉ እየገዛችሁ መሸጥ አለባችሁ። አሁን እኔ ኦርደር ካንስል አድርጌ ይኸው 30 ዴይ ኮምፕሌሽን ሬት 30 ዴይ ኮምፕሌሽን ሬቴ በጣም ትንሽዬ ነው። 68.18 80 ከሆነ ፒቱፒ አድ ማውጣት እችላለሁ። ካንስል አድርጌ ነው 5 ካንስል ሳደርግ ወደ ታች 30 ወር ኮምፕሌሽን ሬቱን ያወርደዋል ማለት ነው። ስለዚህ እንደዚህ 30 ያው ትሬድ ያረኩት 15 ነው። እስካሁን ስገዛ ስሸጥ የነበረው ማስታወቂያም ሳወጣበት ስለነበረ ነው። ስለዚህ እናንተ እቺ የማስታወቂያ አድ እንድትወጣላችሁ በመጀመሪያ መሟላት ያለበት ቬሪፋይ ማድረግ አለባችሁ። ሲቀጥል ደግሞ ለትንሽ ጊዜ መገበያየት አለባችሁ። አሁን ባልኩት መሰረት እዛ ፒቱፒ ላይ እየገባችሁ ያው እየከሰራችሁም ቢሆን የመጀመሪያውን ትገበያዩና ከዛ በኋላ እዚህ ጋር የሚታያችሁ ያው 15 ትሬድ ታይም አለኝ። 30 ኮምፕሊሽን ሬቴ 68 ነው። አሁን አንዴ 3 ምናምን ብገበያዩበት 80 ወዲ ይደርስና አድ ማውጣት እችላለሁ ማለት ነው። እና ፖዚቲቭ ፊድባካችሁ 100% መሆን አለበት። ያው እዚህ ጋር የሚያስቀምጠውን እንዳለ ማስቀመጥ አለባችሁ። ከዛ አድ እዚህ ጋር እንዴት ታወጣላችሁ? ለምሳሌ አሁን እኔ ቼክ አውቶንቲኬተር ምናምን ነገር ይለኛል እንትን ስለማይለኝ እዚህ ጋር አሁን ፖስት አድ ማድረግ አልችልም። እውነት ለመናገር ባሳያችሁ ደስ ይለኝ ነበር። 80 ምናምን መሙላት አለበት። ግን በአጠቃላይ ፖስት አድ ስታረጉ ባይ እና እዚች ጋር ሴል የምትላለች እዚህ ጋር ባይ የሚለው ልክ እዚህ ጋር ባይ በሚለው ካስቀመጣችሁ እኔ ባየር ነኝ እገዛለሁ ነው። እዛ ጋር እንዳለው ተቃራኒ ነው የሚሆነው። ባይ እኔ እገዛለሁ። ልክ እዚህ ጋር ባይ ብላችሁ ስትሉ ለምሳሌ የባይ አገዛዛችሁን ላሳያችሁ። የኤስዲቲ ታረጉታላችሁ። እዚች ጋርም ደግሞ በኢቲቢ በብር እንዲቆጥር ታረጉና ፊክስድ የሚላለ ፊክስድ ነው። እነዚህ ፍሎቲንግ እንዳይኖረው ማለት ፍሎቲንግ እና ፊክስድ ነው ያለው። ፍሎቲንግ ከሆነ ላይክ እንደነ ቢትኮይን ነው። ሲጨምርም ሲቀንስም ፍሎት ያደርጋል። ዶላር ደግሞ ያው አይጨምርም አይቀንስም ብዙም ፍሎት ስለማያደርግ። ከዛ እዛ ጋር ቀደም ባየነው 156 ከ90 ምናምን የሚላለ እኔ ባይ ነኝ አይደል? ባየር ስለሆንኩ በርካሽ ነው የምትገዙት። በርካሽ ማስታወቂያ ታወጣላችሁ። በፈለጋችሁት በርካሽ ማስታወቂያ ታወጡና ሊሚት አለው። አሁን ከዚህ በኋላ ስለማያሳልፈኝ ነው። ሊሚቱ ጋር ስትሄዱ ከ500 ብር ጀምሮ ምናምን እንደዚህ ይገዛለሁ ምናምን ብላችሁ ስትፖስቱ ያ እንትን ይላል ማለት ነው። ልክ እዚህ ጋር ባየር ላይ ስታወጡ እዛ ያ ሰው መጥቶ ምንድነው የሚያደርጋችሁ? በዚህ ጋር ባይ በሚለው ልክ ገዛለሁ ብላችሁ ስትሉ ሰው መጥቶ ሴለር ላይ ነው የሚሸጥላችሁ። አሁን እዚህ ጋር ባይ ናት ሴል፣ እዚህ ጋር ሴል ብዬ ደግሞ ሸጣለሁ በሚል ሰዓት ደግሞ እዛ ጋር ቀደም አረንጓዴ ባየር ባሳይሆን እዚህ ጋር ያስኩትን ያዙትና ወጥቼ ላሳያችሁ። አሁን እዚህ ጋር አሁን ቀደም እዛ ጋር ባይ ብለን በባይ ስናደርግ እዚህ ጋር ነው የምንመጣው። ባይ እገዛለሁ ብዬ በሚል ሰዓት ባይ እዛች ጋር ስነካ እዚህ ጋር ነው የሚመጣው የኔ ማስታወቂያ። እዚህ ጋር ይመጣል። ሴለሮቹ መጥተው ይሸጡልኛል። በባንክ እንትን ብዬ እሸጥላችኋለሁ።
ሴል በሚለው እዛ ጋር ደግሞ ሲሆን እዚህ ጋር ነው ሻጩኝ እዚህ ጋር እቀመጣለሁ ማለት ነው። ባየሮቹ ከዚህ ይገዙኛል ማለት ነው። በጣም ቀላል መንገድ ነው። አብሶ ምንም ማለት ምንም የምትሰሩበት መንገድ ከሌለ ትንሽዬ ኪሳራ ነው የሚያጋጥማችሁ። አንድ 3-4 ጊዜ ኦድ እንትን ብላችሁ ያቺ 30-80 ምናምን እንደ የምትለው አንዴ ከሞላችሁ በኋላ በዚህኛው መንገድ መስራት ትችላላችሁ ማለት ነው።